ሰላም ክቡራን አድማጭ ተመልካቾቻችን እንኳን ወደ ዛሬው አዲስ ትክክለኛና በጣም አስፈላጊ የገልፍ የሥራ ሰበር ዜና በደህና መጡ። ዛሬ ለእናንተ ያመጣነው ዜና በተባበሩት አረብ ኤምሬት፣ በሳውዲ አረቢያ፣ በኳታር፣ በኦማን፣ በኩዌትና በባህሬን ውስጥ በተለያዩ ዘርፎች በብዛት የተከፈቱ የሥራ ዕድሎችን ይዟል። ይህ ዜና በቀጥታ ለንባብ የተዘጋጀ ሲሆን ሁሉንም መረጃ አጠናክሮ ቀርቧል። በመጀመሪያ በተባበሩት አረብ ኤምሬት ውስጥ በግንባታ፣ በሆቴል፣ በቱሪዝም፣ በጤና፣ በመካዝን፣ በሱቅና በሎጂስቲክስ ዘርፎች አዲስ የሥራ ክፍተቶች ተስተውለዋል። የሚፈለጉ ስራዎችን መካከለኛ ሴኩሪቲ ጋርድ፣ ዌይተር፣ ዌይተርስ፣ ኩከር፣ ኪችን ሄልፐር፣ ድራይቨር፣ ስቶር ኪፐር፣ ሴልስማን፣ ካሸሪ፣ ሪሴፕሽን፣ ኦፊስ አሲስታንት፣ አካውንታንትና የሲቲ ሰራተኞች ይገኙበታል። አንዳንድ ስራዎችም ለጀማሪዎች ልምድ ባይጠይቁም ለሌሎች ደግሞ ከ1 ዓመት እስከ 3 ዓመት ድረስ ልምድ ይፈልጋሉ። ሳውዲ አረቢያ ደግሞ በተለይ ኒውዮርክ ፕሮጀክት በመጀመሩ ምክንያት በሆቴልና በትልልቅ የግንባታ ስራዎች ምክንያት በሺህ የሚቆጠሩ ሰራተኞች እየተፈለጉ ነው። በኤሌክትሪሻን፣ በፕላምበር፣ በካርፔንተር፣ በሜካኒካል፣ በሴፍቲ ኦፊሰር፣ ሱፐርቫይዘር እና ኢንጂነሮች በብዛት ይፈለጋሉ። ደሞዝ እንደ ስራው አይነት ይለያያል። ነገር ግን ብዙ ድርጅቶች መኖሪያ፣ ትራንስፖርትና ምግብ ያቀርባሉ። በኳታር ውስጥ ደግሞ በሆቴል፣ በኤርፖርት፣ በሞል እና መጋዘን ስራዎች ከአዲስ ቅጥር ተጀምረዋል። በሴኩሪቲ፣ በክሊነር፣ በፓርከር፣ በካሸሪ፣ በሴል አሲስታንት፣ ዌይተርና ኩከር በብዛት ይፈለጋሉ። ለብዙ ስራዎችም መደበኛ የእንግሊዝኛ ችሎታ በቂ ነው። በኦማንና በኩዌት ውስጥ ደግሞ በሆቴል፣ በሕክምና፣ በመጋዘንና በግንባታ ዘርፎች ተመሳሳይ የሥራ ዕድሎች ተከፍተዋል። ባህሬን ውስጥ ደግሞ በሴል፣ በሱቅና ኦፊስ ስራዎች አዲስ ቅጥር እየተካሄደ ነው። ተመልካቾች በአጠቃላይ የሚፈለጉት መስፈርቶች የፓስፖርት ትክክለኛ መሆን፣ ጤናማ መሆን፣ የሥራ ፍላጎትና ለመማር ፈቃደኛ መሆን ነው። አንዳንድ ስራዎች ልምድ ቢጠይቁም ብዙ ድርጅቶች ለአዲስ ሰራተኞች ስልጠና ይሰጣሉ። ይህ ዜና ለሥራ ፈላጊዎች ትልቅ ዕድል ሲሆን በጊዜ መዘጋጀት፣ ሲቪ ማዘጋጀትና ትክክለኛ መረጃ መከተል በጣም አስፈላጊ ነው። ተመልካቾቻችን ሆይ ዛሬ ያቀረብናችሁ የገልፍ የሥራ ሰበር ዜና ይህ ነበር። እንደው ለዚያውም ከኛ ጋር ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ አጋሩ፣ ቻናላችን ሳብስክራይብ ማድረግ አትርሱ። እስከ ቀጣይ አዲስ ሰበር ዜና ድረስ በሰላም ሁኑ። እግዚአብሔር ባርካችሁ።